ከዚህ በኋላ በህወሓትና በአብይ አህመድ መካከል በህወሓትና በፌዴራል መንግስት ነኝ ብሎ ራሱን በሚጠራው አካል መካከል ባውንደሪ ወይም የሚያገናኛቸው ሁሉ የተገኘው ህገ መንግስት አይደለም፣ አልቋል። በሁለቱን ህገ መንግስት አያስተሳስራቸውም። የትኛውም ህገ መንግስቱን መሰረት አድርጎ የወጣ ማንኛውም አዋጅና ህግ መመሪያም አይገዛቸውም። በጦርነት ጉዳዩ በጉልበት ለይቷል። አሸንፎ መንግስት መሰረተ፣ አሸንፈውት መንግስት መሰረቱ። አለቀ በቃ። ከዚህ በኋላ አብይ አህመድ ወደዛ መሄድ የሚችለው አዋጅ ጠቅሶ ሳይሆን በኃይል ነው ሊሄድ የሚችለው። በኃይል ያነጋግሩታል ማለት ነው። ይሄንን በኃይል የመመላለስ ጉዳይ ለመቋጨት በሚል የፕሪቶሪያ ስምምነት በሚል ሰነድ ተዘጋጀ። ስለዚህ ሁለቱን ገቨርን የሚያደርግ በመካከላቸው ያለ አንድ ባውንደሪ ቢኖራቸው የፕሪቶሪያ ስምምነት የሚለው ሰነድ ብቻ ነው። የፕሪቶሪያ ስምምነት በትግራይ ሊኖር የሚገባውን መንግስት እና በሰነዱ ላይ ያሉትን ስምምነቶች ለማስፈጸም የጊዜያዊ አስተዳደር የሚል ይቋቋማል። በማን? በህወሓትና በፌዴራል መንግስቱ በሁለቱ ተደራዳሪ አካላት። የተደራዳሪ አካላቷ ከሞላ ጎደል ተስማምተናል በሚል ጌታቸው ረዳን ፕሬዚደንት አድርገው ካቢኔ መስርተው መጡ። ብዙም ሳይቆይ ህወሓትን እንደ ድርጅት ከፓርቲነት በመሰረዝ በጌታቸው ረዳ የሚመራ አሁን ክንብንሟን ገልጣ የመጣቸው ስምረት ማለት ነው። ቲፒኤልኤፍን አሰናብታ ስምረት የትግራይ ገዢ ልትሆን የሚያስችል ሴራ ጠነሰሷ፣ አቀዱ። አብይ አህመድ ችግር የለም አላቸው። እነ ጻድቃን እነ ጌታቸው ረዳ ኩክ አድርገው እንዲህ በቀላሉ ፒስ ኦፍ ኬክን የመሰላቸው ህወሓትን በምርጫ ቦርድ ደብዳቤ እስከታገደ ድረስ የነ ጌታቸው ስምረት መቀሌ ላይ ጓይላ ትጨፍራለች ብለው ነበር ያሰቡት። የቲፒኤልኤፍ ኦልድ ጋርዱ ቡድን ተነጋግሮ ስምረትን በጥፊ አቃጥሎ ከመቀሌ 4 ኪሎ ሸኛት። ጓይላ መጨፈር ካማረሽም ከዝናሽ ታያቸው ጋር 4 ኪሎ ነው እንጂ መቀሌና አክሱም አድዋና ሽሬ ላይ ወይም ሐውዜንና ገራልታ ላይ ወይም ኤኒዌር ሌላ ትግራይ የሚባል ቦታ ላይ አይቻልም ብለው አሰናበቷት፣ ሸኟት። ከዚህ በኋላ አብይ አህመድ ወደ ማህበራዊ ሚዲያ መጥቶ በማህበራዊ ሚዲያ በጌታቸው ረዳን የሚተካ መሪ አመርጣለሁ አለ። ይሄም የፕሪቶሪያ ስምምነት በትግራይ ሊኖር የሚችለው ጊዜ አስተዳደር በሁለቱ ስምምነት እንጂ አንተ በማህበራዊ ሚዲያ እንድታስመርጥ የሚሰጥ ስልጣን የለም፣ አትችልም አሉት። በማህበራዊ ሚዲያ ለማስመረጥ ያደረገውን ሙከራ ተወውና እንደማያዋጣውና የጠነከረ ተቃውሞ እንደተነሳበት ሲያውቅ እሱን ትቶ ወደኋላ ተመለሰ። ከዚያ በኋላ እንደገና በስምምነት ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዚደንት ይሁን የሚል ሰጀሽን ቀረበ። ታደሰ ወረደ ወደ ስልጣን መጣ።